አብሮ ይስጥልን አብሮ ይስጥልን። አቤት ማን ልበል? እኔ ከዚሁ ከአዲስ አበባ ነው የምደውለው። የእናንተ የእምነት ተቋም አባል መሆን ፈልጌ ነበር። ይቅርታ ድገመው እስኪ። የእናንተ የእምነት ተቋም አባል መሆን ፈልጌ ነበር። እሺ በመጀመሪያ ስልክ ከየት አገኙ? ማን ነው የኛን ስልክ የሰጠውት? አንድ ጓደኛ ነበረኝና ማለት የደረሰብኝን ነገር አጋጣሚ እንደ ጓደኛ ሳጫውተው የእናንተን ስልክ ሰጠኝና ሞር ዲቴል እነሱን አውራቸው አጭር አቋራጭ መንገድ አለ በሚል የእናንተን ስልክ ሰጠኝ። እባክህን ስምህን ትነግረኝ? የኔ ስም ለጊዜው ቢቆይሽ ችግር አለው? እሺ እኛ ከአባላቶቻችን ነፃ ፍቃድ ውጪ ምንም እናስገድደው ነገር የለም። እሺ መልካም። አሁን ምን እንድረዳህ ነው የምትፈልገው? ከጂ ያጣሁትን ሀብት ንብረት መመለስ ፈልጋለሁኝ። ሞር ደግሞ እነሱ ጋር አማራጭ አለ፣ እሱም የተጠቀመበት መንገድ ስላለ ምናልባትም እኔ በሄድኩበት አማራጭ መንገድ ሄደ ያጣውን ነገር ማግኘት ትችላለህ ብሎኝ ነው። እና እንዴት ነው መስፈርቱን ብታብራሪልኝ? እሺ መስፈርቶች ያስፈልጋሉ። አባባሌ መስፈርቶች ማለት ምን አይነት መስፈርቶች? ስለቆይ እሺ ስንት አመትህ ነው? 27 አመቴ ነው። ኦኬ 27 ሆንክ ማለት ልጅ አለህ? አግብተሃል? አላገባውም። አስፈላጊ ነው እሱ? አዎ ለምሳሌ ልጅ የለኝም ብለሃል። እሺ ላትወልድ ትችላለህ። ምናልባት በጉድፍቻ ልጅ ምናምን? አይ ምንም የማሳድገውም ልጅ የለኝም። ምንድነው ስራ? በግል ስራ ላይ ነበር ተሰማርቼ የነበረው። እጄ ላይ የነበረው የምሰራቸው ስራዎች ሁሉ ነገሮች ተበላሹና እና አንደኛ እሱም ነው ወደ እናንተ እንድቀርብ ያደረገኝ። ገባኝ ቸግሮሃል ከምልሽ በላይ